ሰላም የካሰች ልጆች ድራማ ቤተሰቦች እንደምናችሁ። የካሰች ልጆች ድራማ ክፍል 13 ይለቀቅ የምትሉ ይህን ቪዲዮ ላይክ ኮሜንት ላይ ገብታችሁ የካሰች ልጆች ድራማ ክፍል 13 ይለቀቅ ብላችሁ ጻፉ። ያለፈው ክፍል እንደተመለከታችሁት ጨራና ናቲ እንዲሁም ዳጊ በስራው ሁኔታ ተስማምተው ነበረ። እናም ጨራ የሚሉትን ሁሉንም ነገር ለማድረግና እነሱም እናትየውን እንዲያሳክሙለት ተስማምተው ነበረ። እናም አሁን ላይ እንደተመለከታችሁት ናቲ እናቱን አሳክሞለታል ማለት ነው። ነገር ግን እኔ የምልህን በሙሉ አንተ ታደርግልኛለህ ብሎት እናቱን አሳክሞለታል። ጨራም በሁኔታው በጣም ተደስቷል። እናም የሚለውን ነገር በሙሉ ሊያደርግለት ተስማምቷል ማለት ነው። እናም መጨረሻ ላይ እንደተመለከታችሁት ድርጅት ውስጥ ገብቶ እቃውን እየበረበረ ያለ ሰው ሲመጣበት ነው ያለቀው። መጨረሻ ፓርት ላይ ከጓደኛው ጋር ሆኖ ስራቸውን እየሰሩ ያለ ሰው መጥቶባቸዋል ማለት ነው። ይያዛሉ አያዙም የሚለው ጉዳይ እሱ ሌላ ርዕስ ነው። ነገር ግን አሁን ላይ ደግሞ የምትመለከቱት በሃናና በጨራ መካከል ያለው ሁኔታ ግራ የሚያጋባ ነገር ነው። ጨራ ሃናን ይወዳታል ስንል አንዳንድ ለሷ ግድ እንደማይሰጠው አይነት የሚያሳዩን ሁኔታዎች አሉ። ሃናም ለጨራ ቦታ አላት ስንል ደግሞ እሷም ለሷ ምንም አይነት ቦታ እንደሌላት እንዲሁም ወንድሜ ነህ እያለችው ከገዛ አፏ እየሰማን እንገኛለንና አንዳንድ እንደዚህ አይነት ፓርቶች ግራ የሚያጋቡን ቢሆንም ድራማው በአሪፍ መልኩ ቀጥሏል ማለት ነው። ካስዬም እንግዲህ ሀገር ለመቀየር አስባለች። ወደ ክፍለ ሀገር መሬት ስለ መሬቶቹ ጉዳይ በሚል ሀሳብ ወይም ሰበብ ወደ ክፍለ ሀገር ሄዳለች ማለት ነው። ሳሮን ባትነግራት ሮሮ ሳሮን በጣም ትጸጸት ነበር በኔ ምክንያት ነው ብላ። ነገር ግን ነግራታለች እውነቱን። መሬት ስለ መሬቶቹ ጉዳይ ነው የሚሄደው ብላ እውነቱን ነግራታለች። እና መስዋ ሄዳለች። አሁን ከዚህ ቀጥሎ ያሉት ክፍሎች ላይ እንደሚገኘው እርግጥም እንደሚሆኑ ተብሎ ሲታሰብ አሁን ናቲም ዳጊም እንዲሁም ደግሞ ቤት ውስጥ ያሉት በሙሉ ልጆች ተቆጣጣሪ ያጣሉ። በዛ ምክንያት እንደፈለጉበት የሚሆኑትን ጊዜ ያገኛሉ ማለት ነው። ሳሮንም ከናቲ ጋር የምታሳልፍበትን ጊዜ ታገኛለች። ብቻ ቤቱ በአጠቃላይ ይበጠበጣል ነው የሚባለው። እንዳልተፈለገ ቅርጽ ይጻል ማለት ነው። ለተመልካች አዝናኝ የሚሆን ፓርትም ቢኖረው ብቻ ካስዬ እንዳሰበችው ላይሆንላት ይችላል ማለት ነው። ዳጊ ቤት ወጥቶ ወደ ስራ በሚል ሰበብ እየተጓዘ ያለ ሳሮን እንደ መንገድ ጥግ ላይ ቁጭ ብላ ስታለቅስ ያያታል ማለት ነው። ለምንድነው የምታለቅሽው? ያኔ ለኔ ብዙ ነገር እንደማትነግሪኝ ምንም መደብቂ ነገር እንደሌለ አሁን ለምንድነው ከኔ የምትሸሺው? ለምንድነው ልትነግሪኝ ያልፈለግሽው? ያሁንም እኮ ምንም የተቀየረ ነገር የለም ብሎ ሊያባብላት ይሞክራል ማለት ነው። እሷም ብዙ ካሰበችና ካሰላሰለች በኋላ እውነቱን ትነግረዋለች ማለት ነው። እንደዚህ የሆነችው ካስዬና አባቷ ማለት ነው ሊፋቱ እንደሆነ ስለሰማች እንደሆነ እንደዚሁም አሁን አባቢ እንደመጣ ከካስዬ ጋር የፍቺ ውላቸውን ይፈርማሉ ብላ ስትነግረው ዳጊ ይሄ አንቺ ጥፋት አይደለም የእናትና አባትሽ እንጂ ስለዚህ አንቺ ምንም የምትወቀሽበትም ሆነ የሚያስቀጣሽ ነጥብ አይኖርም እዚህ ጋር ብሎ ሊያዝናናት ይሞክራል ማለት ነው። አሁን ቀሎኛል በቃ ብላ ታስብና ለማንኛውም ሊድ ብላ ትነሳለች ማለት ነው። ከዛም ትሄድና እነ ናቲ ጋር ታንኳኳለች። ናቲ ተኝቶ ነበር በሁኔታው ላይ። ከዛም ስታንኳኳ ሄዶ በሩን ይከፍትላትና ያስገባታል። ከገባች በኋላ ምን ነው ሳርዬ ሲላት እንዴት ነህ ሰላም ነው ወይ ብላ ትቀመጣለች ማለት ነው። ለሰላምታ እንደመጣች አርጋ ትቀመጣለች። እሱ እኔ ቤት እንደሆንኩኝ ማን ነገረሽ ሲላት ምን ነው በመምጣት ደስተኛ አይደለም እንዴ ብላ ትናገረዋለች ማለት ነው። አረ እንደዛ ለማለት ፈልጌ አይደለም ይላታል። እናም ከፊቷ ላይ እንደምንመለከተው የሆነ ልትነግረው ያሰበችው ነገር እንዳለ ግን መንገር እንደፈራች የሚያሳዩ ምልክቶች ፊቷ ላይ ተመልክተናል። ልትነግረው ያለች ተው በቃ ስትልም አስተውለናል ማለት ነው። ምናልባት ልትወደው ትችላለች የምንለውን ሐሳብ የሚያመጣብን መስመር ይመስለኛል። ብቻ ትወደዋለች ብለን መውደዷን በእርግጥ የምናውቀው ነገር ቢሆንም በሷ በኩል እንደምትወደው ግን ይሄን ያህል ግልጽ የሆነ ነገር የለም፣ አልነገረችውም። እና ልትነግረው እየሞከረች መጨረሻ ላይ በቃ ሊሄድ ከዚህ መሄድ አለብኝ ብላ ስትነሳ ናቲም በቃ አንቺ እንደፈለግሽ ግን እንደምትናፍቂኝ ታውቂያለሽ አይደል ብሎ ጉንጯን ሳም ያደርጋታል ማለት ነው። ናቲ ምንም እንኳን ለማይሆን እርምጃና
ለስራው አማካኝነት ሳሮንን እየተጠቀማት ቢሆንም ልጅቷ ወደማይሆን መንገድ እንድታመራና ከሱ ጋር የሌለ ፍቅር ውስጥ እንድትገባ እያደረጋት ነው የሚገኘው። እሷንም ተሰናብቷት ከሄደች በኋላ ደግሞ እሱ ፊት ላይ ያየነው ነገር እውነትም እየተመቸችው እንደሆነና እንደምትመቸው አይነት ነገር አስተውልናል። ፊቱ ላይ ፈገግ እያለ ነበር ማለት ነው። ከዛም በተጨማሪ ደግሞ ሀና እንግዲህ ጉብቢ ውስጥ ቁጭ ብላ ከሰው ጋር ስታወራ ጨራ ይመጣል ማለት ነው። እና እንዴት ነሽ ብሎ በማናገር ላይ ያለ ድንገት ትብቃቱ ወጣና ካስዬ ተኝታለች እኮ እናንተ ድምጻችሁን ቀንሱ ትላለች ማለት ነው። ይህ ሁሉ ነገር የተፈጠረው ካስዬ ከመሄዷ በፊት ነው። እናም አሁን ላይ በሀናና በጨራ መካከል ያለው ነገር ግልጽ አይደለም። እሷ ሀና ምንም እንኳን ምስኪን ልጅ ብትመስልም እሷ ጋር ያሉትን መጥፎ የሆኑ ጸባዮች እየተመለከትን እንገኛለን። በፊት ላይ ጨራ ቀለበት አድርጎላት የሄደ ቢሆንም አሁን አውልቃ ለጓደኛዋ እንደሰጠች ትነግረዋለች ማለት ነው። ጨራ በሁኔታው በጣም ይናደዳል። ለምን አረግሽው ሲላትም አንተ ማትመጣ ከሆነ እኔ ፍቅረኛ ማጣት አለብኝ ብላ ትመልስለታለች። ይህ ምላሿ ደግሞ በጣም አናዶታል እሱን ማለት ነው። የሆነ ሰዓት ላይ እንደማኩረፍ አድርጎት ነበረ። አሁን ግን የለም ለቆታል። እንደውም ይዟት ይወጣል። ከትምህርት ቤት ስትመለሺ እዛ ቦታ ጠብቅኝ ብሎ ይነግራትና ጥሏት ይወጣል ማለት ነው። ትብቃም የዛ ሰዓት ላይ ፈገግ ስትል አይታ ሀና ትቆጣታለች ማለት ነው። ለማንኛውም ሀና ከቤት ወጥታ ትምህርት ቤት ባለችበት ሁኔታ ላይ ነበረ ካስዬ ቤቱን ለቀው የወጡት ማለት ነው። መኖራቸውን ያቆሙት እዛ ቤት። አሁን ከዚህ በኋላ የሚፈጠሩ ነገሮች ዳጊም ሆነ ናቲ ቤት ውስጥ እንደፈለጉት የሚሆኑበትን እድል ያገኛሉ። ሀናም እንደዚሁ። አሁን እንግዲህ ሀናም ሆነች ሳሮን ከነ ናቲ ቤት የሚወጡ አይመስሉም። እዛው ቁጭ ብለው ነው የሚውሉት የሚያድሩት ተብሎ ይታሰባል። ከዛም በተጨማሪ እነሱ ቤት ሊሄዱ ይችላሉ። ብቻ አሁን ፍሬ ናቸው ያለበት ሁኔታ ምንም የሚቆጣጠራቸው ነገር ስለማይኖርም ይህን ያህል የሚያስቸግራቸውና የሚያሳስባቸው ነገር አይኖርም። እንደፈለጉ ነው ሆነው የሚቆዩት ማለት ነው። እናም ካስዬ ምንም እንኳን መጥፎ ሰው አትደርገው ቢሱም ማለትም ተመልካች ብዙ ሰው መጥፎ ናቸው ብሎ ቢያስብም ግን በሷ በኩል አሪፍ ጸባይ እንዳለ አንዳንድ ፖይንቶች ያስመለክቱናል። በትብቃ በኩል እንኳን ካስዬ ለጊዜው እንደምትቆጣና ምንም አይነት ቂምም እንደማትይዝና ለባቸው ጥሩ እንደሆነ በባለፉት ክፍሎች ላይ ከናቲ ጋር ስታወራ የተመለከተው ነገር ነው። እኛም ስንመለከተው በውስጣቸው የመቆጣትና የመናደድ እንዲሁም የመሳደብ ባህሪዎች አሉባቸው እንጂ መጥፎ የሚባሉ ነገር አይደለም። ነገር ግን አላቆምም ብለው መሳደባቸውን ቢቀጥሉ ብር ካለ መፍትሄ አለ ማለት ነው። አፋቸውን ማዘጋት ይቻላል። እንግዲህ ሀና ከቤቷ በተጨማሪ ውጪ ላይም መጥፎ ጸባያትን እንደምታስመለክት ሰውን እንደምትንቅና ራሷን ከመጠን በላይ እንደምትቆልል የሚያስመለክቱ ብዙ አጋጣሚዎች ተፈጥሮ ነበረ። እናንተም እንደተመለከታችሁት ለጨራ ጓደኛ ጋር በጣም ሲሰዳደቡ ነበር። ማይሆኑ ነገሮችን ሲያመላክቱ ነበር። ለማንኛውም ድራማው በአሪፍ መንገድ እየቀጠለ ነው። በዚህ መንገድ ሪካፕ አድርገናል። ቀጣይ ክፍል ይለቀቅ የምትሉ ቪዲዮ ላይ ኮሜንት ላይ ገብታችሁ ሀሳብ አስተያየታችሁን ጻፉ ለማለት ነው። መልካም ጊዜ ይሁንላችሁ። ሰላም ለኢትዮጵያ።